የትግራይ ሰራዊት ከፍተኛ የደህንነት ኃላፊውና የፕሪቶሪያ ስምምነት ተዳራዳሪ የነበሩት የትግራይ ሰራዊት ከፍተኛ አመራር ከስራ ስለመታገዳቸው ተሰምቷል። የምትሰሙት ይሆናል። የኢትዮጵያና የተባበሩት አረብ ኤምሬቶች ከፍተኛ ባለስልጣናት በሱዳኑ ጦርነት ምክንያት ስም ዝርዝራቸው ወደ አይሲሲ ስለመላኩም ተሰምቷል። ይህንንም የምታደምጡት ይሆናል። የፕሬዝዳንት ኢሳያስ አፈወርቂ ተተኪ እየተባሉ ያሉት አብደላ ሙሳ ማን ናቸው? ከሰሞኑ በኤርትራ እየታየ ያለ ምልክትስ ምን ይሆን? ዝርዝሩን ይዘናል። የትግራይ ጄኖሳይድን በመሰነድ የሚታወቁት ፕሮፌሰር ጃናይሰን ስለ ትግራይ አሁናዊ ሁኔታ ያሰፈሩት ሀተታም ይዘናል። የምታደምጡት ይሆናል። አውሮፓውያንን ለሞትና ለጭንቀት እየዳረገ ስላለው የሙቀት ማዕበልም የምንነግራችሁ ነገር አለን። በፈረንሳይ ራሳቸው ከሙቀቱ ለማቀዝቀዝ ብለው ወደ ውሃ ውስጥ የገቡ 74 ዜጎችም ሕይወታቸው አልፏል የሚል ነገርም ተሰምቷል። የምታደምጡት ይሆናል። ክቡራትና ክቡራን ይህ ኦንታይም ሚዲያ ነው። ቻናላችንን ሰብስክራይብ በማድረግ አብራችሁን ዝለቁ። በትግራይ ከትግራይ ሰራዊት ከፍተኛ አመራሮች አንዱ የሆኑትና የትግራይ ሰራዊት የስለያ ክፍልን ሲመሩ የነበሩት ኮሎኔል ተወልደ ገብረትንሳኤ ማለትም ተወልደ ዕንበብ ከኃላፊነታቸው መታገዳቸውን ተሰምቷል። የትግራይ ሰራዊትን ብሎም የትግራይን ደህንነት መዋቅር ሲመሩ የነበሩት ኮሎኔል ተወልደ ገብረትንሳኤ ባለፉት ቀናት በትግራይ የጸጥታ ኃይል አመራሮች ከስራ ስለመታገዳቸው ለጉዳዩ ቅርብ የሆኑ የመረጃ ምንጮች እየገለጹ ናቸው። ኮሎኔል ተወልደ ዕንበብ ትግራይን በፕሪቶሪያ ወክለው ከተደራደሩ 7 ተደራዳሪዎች መካከል አንዱ ነበሩ። የኚህ ኮሎኔል ስም በተደጋጋሚ በውጭ ሀገር መቀመጫቸው ባደረጉ የትግራይ ሚዲያዎች በሁለት ጎራ ተከፍለው አንዳቸው በመጥፎ አንዳቸው ደግሞ በአዎንታ ሲያነሷቸው የቆዩ ሲሆን በስተመጨረሻ ግን ከስራ ስለመታገዳቸው ተሰምቷል። የትግራይ መሪዎች በውጭ ሀገራት ሚዲያዎችን በመቅጠር እርስ በርስ መጎነታተል ከጀመሩ ረጅም ወራትን አስቆጥረዋል። በቅርቡ ከስራ ታግዷል የተባሉት የትግራይ ሰራዊት የስለያ ኃላፊው ኮሎኔል ተወልደ ዕንበብም ታዲያ ማዕከሉ አሜሪካ ባደረገ አንድ ሚዲያ ኃላፊው ከኢትዮጵያ መንግስት ጋር ለመነጋገር ወደ አዲስ አበባ አቅንተዋል፣ ለጀነራል ታደሰ ወረደም ያግዛሉ የሚል ክስ ሲያቀርብባቸው የመጣ ሲሆን እሳቸው በስልጣን ከቆዩ እናያለን የሚል ሚዲያው በኩል ሲቀርብባቸውም ነበር። በአንጻሩ አንድ መቀመጫውን አውስትራሊያ ያደረገ የሚዲያ ሰው ደግሞ ኮሎኔሉን ሽንጡን ገትሮ ሲከራከርላቸው የቆየ ሲሆን የአዲስ አበባ ጉዟቸው በተመለከተ ራሱ ለስለላ ቢሆንስ ምን ታውቃላችሁ በሚል አዎንታቸው ሲያጎላ ከርሟል። የሆነ ሆነ ኮሎኔል ተወልደ ዕንበብ ከስራ ስለመታገዳቸው ደጋፊዎቻቸውም ተቃዋሚዎቻቸውም እየገለጹት ይገኛሉ። ኮሎኔል ተወልደ ዕንበብ የትግራይን ሰራዊት የስለያ ክፍል ሲመሩ የነበሩና በፕሪቶሪያው የሰላም ስምምነትም የትግራይ ተደራዳሪዎች ከነበሩት 7 ሰዎች አንዱ ናቸው። ባድመን እንደ ምክንያት የሚል ታዋቂ መጽሐፍም በኢትዮ ኤርትራ ጦርነት ወቅት የጻፉት የህወሓት ነባር ታጋይ ናቸው። በሱዳን ጦርነት ለተፈጸሙ ግፎች ተሳትፏላቸው የተባሉ የኢትዮጵያ የተባበሩት አረብ ኤምሬቶችና የቀጠናው ከፍተኛ ባለስልጣናት ስም ዝርዝር ለዓለም አቀፉ ፍርድ ቤት አይሲሲ በቀረበው ማመልከቻ ውስጥ ስለመካተቱም ተሰምቷል። ከተጀመረ 4 ዓመታትን ያስቆጠረው የሱዳኑ ጦርነት በርካታ ተዋናዮችን እያሳተፈ ቀጥሏል። አሁን ላይ በርከት ያሉ አካላት የሱዳኑን ጦርነት ለማስቆም እንቅስቃሴ የጀመሩ ይመስላሉ። አሜሪካ 6 ለአልቡርሃን መንግስት መሳሪያ ይሸጣሉ ባለቻቸው ኩባንያዎችና 2 ደግሞ ለሂሚቲ ይደግፋሉ ያለቻቸው ኩባንያዎች በአጠቃላይ በ8 ኩባንያዎች ላይ ማዕቀብ ጥላለች። በካናዳ የቀድሞ የፍትህ ሚኒስተር ኤርዊን ኮትለር የሚመራው ጥምረትም የሮም ስምምነት አንቀጽ 25 ንዑስ አንቀጽ 3 ሲናዲ ላይ በመመስረት የጦርነቱን የኦክሲጅን መስመር ለመቁረጥ እየሞከረ ነው። ጥምረቱ በሱዳኑ ጦርነት ለተፈጸሙ አሰቃቂ ግፎች ላይ እጃቸው አለበት የተባሉ የኢትዮጵያና የተባበሩት አረብ ኤምሬቶች እንዲሁም የሌሎች ሀገራት ከፍተኛ ባለስልጣናት ማለትም ለአርኤስኤፍም ሆነ ለሱዳን ጦር ድጋፍ የሰጡ በሚል አይሲሲ ምርመራ እንዲያካሂድባቸው ጠይቋል። በማመልከቻው ላይ የባለስልጣናቱ ስም ዝርዝር በውል እንዳልታወቀ ግን ሚድል ኢስት አይ የተባለው ሚዲያ ዘግቦታል። ነገር ግን ከቱርክ ጀምሮ እስከ ቻድ፣ ሊቢያ፣ ግብጽና ኢትዮጵያ እንደሚገኙበት ይገልጻል።
ተቋሙ እነዚህ ለሱዳን የጦር መሳሪያ፣ ቅጥረኛ ወታደርና ሎጂስቲክ የሚያቀርቡ እጆች ሳይቆረጡ በሱዳን ሰላም የሚባል ነገር እንደማይመጣም አስታውቋል። የቀድሞው የጌንት ዩኒቨርሲቲ ተመራማሪ ፕሮፌሰር ጃን ናይሰን በትግራይ ላይ የተፈጸመውን የጄኖሳይድ ወንጀል በመረጃና በማስረጃ አስደግፈው ከዩኒቨርሲቲያቸውና ሌሎች ተመራማሪዎች ጋር በመሆን ለዓለማችን ያጋለጡ የትግራይ ሕዝብ ባለውለታ ሰው ናቸው። እኚህ ፕሮፌሰር ታዲያ ባለፈው ሳምንትም አሁን ላይ ትግራይ ያለችበትን ሁኔታ በተለይም ደግሞ የትግራይ አርሶ አደር ያለበትን ሁኔታ የሚገልጽ ሰፊ ሀተታ አሳትሟል። ሀተታው በኤልኤስኢ ማለትም ዘ ሎንዶን ስኩል ኦፍ ኢኮኖሚክስ ኤንድ ፖለቲካል ሳይንስ ላይ የታተመ ሲሆን በትግራይ የፖለቲካ አለመረጋጋቱና ስጋቱ እየቀጠለ ባለበት ሁኔታ የትግራይ አርሶ አደሮች ግን ማረሳቸውን ቀጥሏል ይላል። የፕሮፌሰር ጃን ናይሰን ሀተታ ትግራይን ከጦርነት ጠባሳ ባላገገመችበት አሁንም የጦርነት ስጋት ባንዣበበበት ሁኔታ ውስጥም ቢሆን አርሶ አደሩ ፖለቲካውን ወደ ጎን እየተወ እርሻውን እያረሰ መሆኑ በመግለጽ ይህንንም አጠናክሮ መቀጠል እንዳለበት ይጠቁማል። ፕሮፌሰር ጃን ናይሰንና ትግራይ ከተዋወቁ 30 ዓመታት አልፏል። ትግራይ ባለፉት ዓመታት የተፈጸመባትን እያንዳንዱን ወንጀል በመረጃ በማስደገፍ ሰንዷል። ፕሮፌሰሩ አሁን ላይ ሆነው በሀተታው የኋሊት ወደ 2013ቱ ጦርነት ተመልሰው ትግራይ የሆነችውን ያትታሉ። ትግራይ በጦርነቱ እጅግ ተጎድታለች። እያንዳንዱ በትግራይ ውስጥ የሚገኝ ቤተሰብ አንድና ከዛ በላይ ስጋውን አጥቷል። ኢኮኖሚው በእጅጉ ተመቷል። የህዝብ አገልግሎት ሰጪ ተቋማት ወድመዋል ይላሉ ፕሮፌሰር ጃን ናይሰን። ለዚህ ሁሉ ጥፋትና በወቅቱ ለተፈጸሙት ግፎች ተጠያቂነቱ በዋናነት ለኢትዮጵያ መንግስትና አጋሮቹ የሚሰጥ ቢሆንም በቅርቡ ግን በትግራይ ውስጥ ያለው የፖለቲካ መከፋፈል እየጎላ መምጣት ዳግም በትግራይ ላይ አዲስ የጦርነት አዙሪት እንዳያዋልድ ፍርሃትን ያጭራል ያሉ ሲሆን በትግራይ የህዝብ ዋነኛ የመነጋገሪያ አጀንዳዎች በአዲሱ የጦርነት ስጋት እየተዋጡ ስለመሆናቸውም ተናግረዋል። በተለይም ከስልጣን የወረዱት አቶ ጌታቸው ረዳ አሁን ባለው የትግራይ አመራር ላይ ሰርጂካል አታክ ማለትም ትንሽ የቀዶ ጥገና መሰል ጥቃት መሰንዘርን በተመለከተ የተናገሩት ንግግር በየውይይት መድረኩና በማህበራዊ ሚዲያዎች ላይ በስፋት እየተዘዋወረ ይገኛል ያሉ ሲሆን በትግራይ ያሉ አመራሮችም የዘንድሮው የትምህርት መርሃ ግብር ግንቦት 30 ላይ እንዲያልቅ ማዘዛቸው ምናልባትም በክረምቱ ዳግም ውጊያ ሊቀሰቀስ ይችላል የሚል ስጋት እንዲያድር ማድረጉን ተናግረዋል። ፕሮፌሰር ጃን ናይሰን አጥብቀው ስለሚወዷትና ስለ ሰሜናዊቷ ኮከብ መቀለ ከተማም ሐሳባቸውን አጋርተዋል። ከተማዋ ዝምተኛና ባልተለመደ መልኩ ኮስተር ብላለች። የትራፊክ እንቅስቃሴው እጅጉን ቀዝቅዟል። ነዳጅ በማደያዎች እንዳይታሰብ ሆኖ ወደ ጥቁር ገበያው ብቻ ዞሯል። በመቀለ ታዋቂ የነበሩት በነዳጅ የሚሰሩ ባለ 3 እግር ባጃጆች በነዳጅ እጥረት ምክንያት ወደ ኤሌክትሪክ ባጃጆች እየተተኩ ናቸው። ነዋሪዎቹ የነዳጅ እጥረቱ ምክንያት ወደ ትግራይ የሚላከው ነዳጅ በመቋረጡ ምክንያት መሆኑን ይናገራሉ ሲሉ ፕሮፌሰር ጃን ናይሰን ይገልጻሉ። ሲቀጥሉም እርግጥ ነው ነዳጅ ወደ ኤርትራ ይሄዳል የሚባል ወሬ አለ። ነገር ግን ከአነስተኛ የኮንትሮባንድ ንግድ ጋር የሚያያዝ ከጀሪካኖችም ያልዘለለ ነው ይሉታል። በመቀለ የገንዘብ ኖት እጥረቱ እንደቀጠለ ነው። በርካታ ባንኮች ገንዘብ ማስገባት እንጂ ማስወጣትን አግደዋል። በዲጂታል ባንኪንግ እየተሰጠ ያለው አገልግሎትም ቢሆን ልክ በጦርነቱ ወቅት እንደነበረው ይዘጋል የሚል ወሬ እየተናፈሰ በመሆኑ ህዝቡ በከባድ ጭንቅ ነው ያለው ሲሉ ስለ መቀለልና ሌሎች የትግራይ ከተሞችን ያዩት ይመሰክራሉ። የፕሮፌሰር ጃን ናይሰን ሀተታ ሲቀጥል በትግራይ ከተሞችና ገጠሮች ያለው ሁኔታ የተለያየ ነው ይሉታል። በከተማው የፖለቲካ ጭንቁና ክርክሩ የጎላ ነው። ወደ ገጠር ግን ምንም እንኳን ሁኔታው ቢያስፈራውም የእርሻ መሬቱን ማረስ ግን ቀጥሏል በማለት ሁኔታው ገበሬው ግን ማረሱን ቀጠለ በሚለው የድሆች አባባል የሚገለጽ ነው ይሉታል። አርሶ አደሩ የማዳበሪያ ዋጋ ሰማይ ቢነካም ለአንድ ኩንታል 13,000 ብር እየከፈለ እየገዛ ይወስዳል። ማዳበሪያ መግዛት ያልቻለው በባህላዊ ማዳበሪያዎች እያደረገ ማረሱን ቀጥሏል። እርግጥ ነው የትግራይ ገጠራማው ስፍራ አሁንም በጦርነት ስጋት፣ በደቀቀ ኢኮኖሚና ባልተፈቱ ቅሬታዎች የታወከ ስለመሆኑ ፕሮፌሰሩ ይናገራሉ። የትግራይ ፖለቲከኞችና አክቲቪስቶች
በበታኝና አፍራሽ ውንጀላዎች እንዲሁም በተልካሻ ትረካዎች የሚሽከረከሩ ናቸው ያሉ ሲሆን የተጠያቂነት፣ የመልሶ ግንባታ፣ የተፈናቃዮች መመለስና የካሳ ጥያቄዎች እስካሁን ድረስ ሳይፈቱ ስለመቀጠላቸውም ገልጿል። በተለይም የአብዛኞቹ የትግራይ ገጠር ነዋሪዎች የቅርብ ጊዜ ስጋታቸው በግልጽ የሚታይ ነው። ማዳበሪያ ማግኘት፣ በሬዎቹን ማዘጋጀት፣ ማሳዎቹን መጠበቅ፣ ኑሮውን ማስቀጠልና ለሌላ አስፈሪ እርግጠኛ ያልሆነ የክረምት ወቅት መዘጋጀት ነው። የመሬት ገጽታው ግን ይህንን ተቃርኖ ያንጸባርቃል። በትግራይ በዚሁ ክረምት አነስተኛ የዝናብ መጠን ነው የሚጠበቀው። ተቋማት ተዳክሟል፣ መሰረተ ልማቶች ፈርሷል። ደግሞም ከፍተኛ የሆነ አዲስ ግጭት እንዳይቀሰቀስ የተደቀነ ስጋት አለ። ነገር ግን ግብርናው ፖለቲካውን መጠበቅ የለበትም። አርሶ አደሩ ካሁን ጀምሮ እርሻውን ማረስ አለበት የሚል ምክረ ሐሳባቸውን ሰጥቷል። በኤርትራ የአንድ ባለስልጣን ወይም ሚኒስተር ቦታና ማዕረግ ለማወቅ የግድ የሀገሪቱ ሚዲያዎች ዜና መጠበቅ ግድ ይላል። በኤርትራ አዲስ የስልጣን ሹምሽር ሲደረግ በፓርላማ የሚጸድቅ አሊያም ደግሞ በሚዲያ የሚገለጽ ባለመሆኑ ምክንያት አንድን የተሾመ የግብርናም ሆነ የትምህርት ሚኒስትር ለማወቅ ሰውየው የዜና ሽፋን እስኪያገኝ መጠበቅ ግድ ይላል። ሰውየው ከተሾመ ከ6 ወይም ከ1 ዓመት በኋላም ቢሆን በአንድ መድረክ ተገኝቶ መልእክት ሲያስተላልፍ የኤርትራ የዜና አውታሮች ስሙና ማዕረጉ ከገለጹት በኋላ ነው ህዝቡ የሚያውቀው። ከሰሞኑ ታዲያ የኤርትራ የዜና አውታሮች ለሀገሪቱ የአዲስ ሰው ማዕረግ ይዘው ወጥቷል። በአንድ መድረክ መልእክታቸውን ያስተላለፉት አምባሳደር አብደላ ሙሳ በኤርትራ የዜና አውታሮች ስማቸው ሲጠራ የኤርትራ ዞኖች አስተዳደር ኃላፊ ተብሎ ተላልፏል። ይህ የስልጣን እርከን ደግሞ በቀጥታ ሲተረጎም የኤርትራ ምክትል ፕሬዝዳንት እንደማለት ነው። ፕሬዝዳንት ኢሳያስ አፈወርቂ ለዚህ ቦታ ሰው ሳይመድቡ ቆይተው አሁን ላይ ለቦታው አምባሳደር አብደላ ሙሳን መመደባቸው ምናልባትም ወደ አፎም ተተኪያቸው እያሳወቁ የሆነ የሚል ጥያቄ አስነስቷል። የኤርትራ የሽግግር መንግስት ከተመሰረተ ጀምሮ የዞን አስተዳደሮች ኃላፊ ማለት በቀጥታ የሀገሪቱ ምክትል ፕሬዝዳንት ሆኖ ያገለግላል ሲል ይደነግጋል። ከሰሞኑ ታዲያ ፕሬዝዳንት ኢሳያስ አፈወርቂ ተተኪያቸው ልጃቸው አብርሃም ኢሳያስ አፈወርቂ ነው እያዘጋጁ ያሉት ሲባሉ የቆዩ ቢሆንም የኤርትራ የዜና አውታሮች ግን የአምባሳደር አብደላ ሙሳን ማዕረግ የኤርትራ ዞኖች አስተዳደር ኃላፊ የሚለው ስም ከጠሩ በኋላ ግን ምናልባትም እንኳን ፕሬዝዳንት ኢሳያስ አንድ ነገር ቢሆኑ ተተኪ ምክትል ፕሬዝዳንት ማድረጋቸው ነው እየተባለ ነው። ስለዚህ ጉዳይ በርካታ ጸጉር ሰንጣቂዎችም ሆኑ ተንታኞች በርካታ ሐሳብ እየሰጡ ይገኛሉ። ይህ ነገር የሆነው አሁን ሳይሆን ከባለፈው ዓመት ጀምረው ነው ይላሉ። ነገሩ ሰውየው የሚዲያ ሰው ባለመሆናቸው በሚዲያ ሲጠሩ አለመሰማቱ ነው እንጂ በተለይም አምባሳደሩ ከባለፈው ዓመት ጀምሮ በነበሩ የኤርትራ በዓላት ላይ ከፕሬዝዳንት ኢሳያስ አፈወርቂ በስተግራ በኩል ሁሌ መቀመጣቸው አንድ ምልክት ነው ይላሉ። የኤርትራ የሚኒስትሮች ምክር ቤት ወይም ደግሞ ካቢኔ የሚባለው ነገር ስብሰባ ካደረገ 8 ዓመታት አልፎታል። ሀገሪቱን ያለ ፓርላማም ሆነ ያለ ምርጫ እያስተዳድሯት ያሉት ፕሬዝዳንት ኢሳያስ አፈወርቂ አብዛኞቹ ሚኒስትሮቻቸው በ80ዎቹ ዕድሜ ክልል ውስጥ የሚገኙ መሆናቸው አንድ የቢቢሲ ዘገባ ያሳያል። ከነዚህም ውስጥ አብዛኞቹ በስልጣን ላይ ከ30 ዓመት በላይ ያለፈባቸው መሆናቸው ይናገራሉ። በኤርትራ 17 የሚኒስትር መስሪያ ቤቶች አሉ። ከነዚህ ሚኒስትሮች የሚኒስትር መስሪያ ቤት ኃላፊዎች ከሞቱ ለዓመታት ሰው ሳይመደብ መቆየት በኤርትራ የተለመደ ነገር ነው። ለምሳሌ የመከላከያ ሚኒስትሩ ጀነራል ስብሐት ኤፍሬም ከቦታው ሲነሱ ለ13 ዓመታት እስካሁን የመከላከያ ሚኒስትር ሰው አልተመደበበትም። ሌሎች በርካታ ምሳሌዎችም አሉ። ከሰሞኑ ከኤርትራ ሚዲያዎች የተሰማው የምክትል ፕሬዝዳንትነት ቦታ የተቀበሉት አብደላ ሙሳ የፕሬዝዳንት ኢሳያስ ቀኝ እጅና የኢሳያስን ሐሳብ ያለምንም ጥያቄ የሚቀበሉ ሰው ናቸው። አብደላ ሙሳ ፕሬዝዳንት ኢሳያስ እጅግ የሚፈልጋቸው ቦታዎች ላይ ተቀምጠው የነበሩ ሰው ናቸውም ይሏቸዋል። በሀገሪቱ እጅግ ተፈላጊ የሆነውን በኢሚግሬሽን ኃላፊነት ቆይቷል። በሊቢያ የኤርትራ አምባሳደር በመሆንም በጋዳፊና በኢሳያስ የነበረ ወዳጅነት ምንጭ ሆነው አገልግለዋል ይባላል። በቅርቡም የአንሰባ ዞን አስተዳዳሪ የነበሩ ሲሆን አሁን ላይ ደግሞ የምክትል ፕሬዝዳንትነት ቦታውን የሚሰጠውን የሀገሪቱን የዞን አስተዳዳሪ ኃላፊ ሆነዋል። አብደላ ሙሳ ከጂ15ቱ ተቃውሞ ጀምሮ ከፕሬዝዳንት ኢሳያስ ጎን የቆሙ ከኢሳያስ ሐሳብም ዝንፍ የማይሉ ናቸው ይባላል። አብደላ ሙሳ እምብዛም መናገር የማይወዱ ወደ ሚዲያ መቅረብም የሚጠሉ ጭምትና በሳል ሰው እንደሆኑም
እየተነገረ ይገኛል። የኢሳያስ አፈወርቂ ተተኪ እየተባሉ ያሉት አብደላ ሙሳ ወይስ የፕሬዝዳንት ኢሳያስ ልጅ ወጣቱ አብርሃም ኢሳያስ አፈወርቂ አሊያም ደግሞ አንዳንዶች እንደሚሉት የኤርትራው የጦር መሪ ጀነራል ፊሊጶስ ወልደ ዮሐንስ የኤርትራን መንበረ ስልጣን ይረከባሉ የሚለው ጉዳይ ጊዜ መልስ ይኖረዋል። በአፍሪካና አፍሪካውያን ዘለግ ያሉ ችግሮች ከንፈሩን ሲመጥ የነበረው የዘመናዊው ዓለም ሕዝብም ከሰሞኑ በከፍተኛ ጭንቀት ላይ ይገኛል። አሁን ላይ አፍሪካም አውሮፓም እኩል መጨነቅ ጀምረዋል። ሁለት ዓለማት፣ ሁለት ስጋቶች፣ ነገር ግን የስጋቱ ባህሪና መልክ የተለያየ። የአውሮፓና የአውሮፓውያን ጭንቀት ከሰሞኑ ምድር አውሮፓን የወረረው የሙቀት ማዕበል ሲሆን የአፍሪካና የአፍሪካውያን ጭንቀት ደግሞ የጦርነትና የረሃብ ብሎም የህልውና ስጋት ናቸው። ከሰሞኑ ምድር አውሮፓን የወረረው የሙቀት ማዕበል እስካሁን ድረስ ከ1300 በላይ ዜጎች ገድሏል። ለዘመናት በቅዝቃዜና በበረዶ የሚታወቁት የአውሮፓ ከተሞች አይተውት የማያውቁት የጋለ እሳት መቋቋም አልቻሉም። ጀርመን በታሪኳ ለመጀመሪያ ጊዜ የሙቀት መጠኗ ከ42 አልፏል። በፈረንሳይ ሀገር ሙቀቱ የበረታባቸው ዜጎች ራሳቸውን ለማቀዝቀዝ ወደ ውሃማ ቦታዎች የገቡ 74 ዜጎች በመስመጣቸው ምክንያት ሕይወታቸው አልፏል። በአውሮፓ የባቡር መንገዶች ተቋርጧል። ኮንሰርቶች ተሰርዟል። ትላልቅ መጠጥ ቤቶችም ተዘግቷል። በሙቀት ወለድ በሽታዎች የሚሞቱ ዜጎች ቁጥር እጅግ እየጨመረ መምጣቱ የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሓኖም ገልጿል። ይህ አውሮፓውያንን ለከፍተኛ ጭንቀትና የስነ ልቦና ቀውስ የዳረገው ሙቀት በአህጉራችን አፍሪካ ግን ለዓመታት የዘለቀ የዜጎች የዕለት ተዕለት የመኖርና ያለመኖር የህልውና ጉዳይ ነው። ከኮንጎ እስከ ሳህል ቀጠና፣ ከሱዳን እስከ ኢትዮጵያ ዜጎች የሚያስጨንቃቸው ሙቀት ሳይሆን ዛሬ ማታ በህይወት አድራለሁ ወይስ አሊያም ደግሞ ነገስ የሚበላ ነገር አገኙ ሆኖ የሚል ስጋት ነው። የሁለቱ አህጉር ጭንቀት ለንጽጽር የማይበቃ የሰማይና የምድር ያህል ልዩነት ቢኖረውም የተሰጠው ትኩረት ግን ከአፍሪካውያን የመኖርና ያለመኖር ጥያቄ ይልቅ የአውሮፓውያን የአንድ ሰሞን የሙቀት ማዕበል የላቀ ሽፋን አግኝቷል። እርግጥ ነው የአውሮፓው የሙቀት ማዕበልም ዜጎች መግደል በመጀመሩ ትኩረት ቢሰጥበት የሚያስገርም አይደለም። የፈጠረው ማህበራዊና ስነልቦናዊ ቀውስም ቀላል የሚባል አይደለም። ወደ ወንዝ እየገባ ሰው ራሴን ላቀዘቅዝ ብሎ ህይወቱ እያጣ ነው። አንዳንድ ተንታኞች የአፍሪካው ጭንቀትና የአውሮፓው ጭንቀት በእንዲህ መልኩ ያነጻጽሩታል። የአውሮፓው የጊዜው የሙቀት ማዕበል የፖሊሲ ክርክር እየተካሄደበት ነው። የካርበን ልቀትና የቴክኖሎጂ አጠቃቀም ስለመሆኑም ይነሳል። የአፍሪካው የጦርነትና የረሃብ አዙሪት ግን መንስኤዎቹ የፖለቲካ ኃይሎች የስልጣን ሽኩቻ ከጎሳና ከሀብት ክፍፍል የሚመነጭ ነው ይሉታል። የአውሮፓውያን የጊዜው ጭንቀት ለማከም የሚቻልበት ጠንካራ ኢኮኖሚ፣ የአየር ማቀዝቀዣዎች መሰረተ ልማት፣ ዘመናዊ የሕክምና ስርዓት ያለው ነው። በአፍሪካ ቀጠናዎች ባሉ ጦርነቶች ግን መጀመሪያ የሚወዱት የጤና ተቋማት ናቸው። የመንግስት መዋቅር ይፈርሳል፣ ሰብአዊ ድጋፍ ይዘረፋል፣ መፍትሄው ወደ ሌላ ሀገር መሰደት ብቻ ይሆናል ይሉታል። እናም እነዚህ የሁለቱ አህጉር ንጽጽር እያቀረቡ ያሉት ተንታኝ የየዋህነት ነው በማለት በመኖሪያ ጥራት የተነሳ ጭንቀትና በመኖርና አለመኖር ህልውና ስጋት ውስጥ መካከል ያለ ገመድ መሳት ነው የሚሉ ወገኖች አሉ። ይህ ማለት የአውሮፓና የአውሮፓውያንን ቀውስ ዝቅ ማድረግ አይደለም። በደቡብ አውሮፓ የባህር ዳርቻዎች ላይ ሲደረጉ የነበሩ የቱሪዝም እንቅስቃሴዎች ተሰርዟል። የውሃና የኃይል እጥረትም እየገጠመ ነው። በግሪክና ስፔን ከፍተኛ የሰደድ እሳት እንዳይነሳ ተሰግቷል። የአንዳንዶቹ የአውሮፓ ከተሞች የሙቀት መጠን ወደ 47 እያደገ ነው። ይህ ማለት ደግሞ የአፋሩ ዳሎል ጸባይ ሲያደርግ እንደማለት ነው። ክቡራትና ክቡራን፣ ይህ ኦንታይም ሚዲያ ነው። መሰል ትኩስ ዜናዎችና ትንታኔዎች ለማዳመጥ ቻናላችንን ሰብስክራይብ ማድረጉን አይዘንጉ። ሰላም ለሰው ልጆች በሙሉ።